እሱ ሙስሊም ነው። ረመዳን አይጾምም፣ ዘካ አይሰጥም፣ ሐጅ አይሄድም፣ አያደርግም። ልክ ስትይዘው ሙስሊም ስለሆንኩ ነው ይላል። ሲሰራና ሀብታም ሲሆን እሱ ኢትዮጵያዊ ነው። በሕግ ስትጠይቀው ኦሮሞ ይሆናል። እኔ እኮ ኦሮሞ ስለሆንኩ ነው ይላል። ሲጠቃ ነው ጉሩ የሚያስታውሰው። ሌላውን ብሔር ደንታ የለውም። ስልጣኑም ሀብቱም ኑሮም ሴንተር የሚያደርገው ራሱን ነው። አንተ የራስህ ብሔር የራስህ ቋንቋ እምነት አለ፣ ግን ይሄ ሀገር ያንተ ብቻ አይደለም። ሌላ እምነት ቋንቋ ብሔር ስላለ ያንን ተቀብለህ ልክ ያንተን በምትወደውና በምታከብረው ልክ የዛኛውን ሳትነካ በመከባበርና በፍቅር ኑር። ያን ካደረክ እንደ ሀገር ትጸናለህ፣ ትበለጽጋለህ፣ ያስቀመጥከውን ራዕይ ታሳካለህ። ብሔርነት ማለት ጨፍላቂነት አይደለም። ብሔራዊነት ማለት ፍጹም ዋልታ የረገጠ ብሔርተኝነት ማለት አይደለም። ከሲቪኩም ከብሔርተኛው የሚለየው በራሱ ቋንቋ በራሱ እምነት ማንነት የሚያምን የሚኮራ ሌላውን ለማክበር የማይቸገር ማለት ነው። መፈራረጅ፣ መለያየት፣ እነዚህ የብሔራዊነት ሳንካዎች ናቸው። እንደ ሀገር የጸና አቋም የጸና ትልም እንዳንይዝ የሚያደርገን የበዛ ጥርጣሬ፣ የበዛ ጥላቻ፣ የበዛ መገፋፋት ሳያንስ ማለት ነው። ያው እንዳያችሁት ከዚህ እስከ አዲስ አበባ ባለው መንገድ ብቻ ፕሮፐርሊ ብንሰራ ሳላጋንን 2፣ 3፣ 4 ሚሊዮን ሰው መሸከም ይችላል። ከዚህ እስከ አዋሽ ብንሰራ 20 ሚሊዮን መያዝ ይችላል። ኢትዮጵያ አሁን ያላትን ፖፑሌሽን እውነት ለመናገር ቤኒሻንጉል ብቻ ይበቃል፣ ገርድ ብቻ፣ ጉባ ብቻ ይበቃል። ግን ትገፋፋለህ እያለ ሳትቸገር። ይህንን ሳንካ መቀነስ ያስፈልጋል። ይሄ ሳንካ ሲቀነስ ነገሮች ይቀየራሉ። እነዚህ ግሩፖች ከዚህ ግሩፕ የሚገባቸውን ብቻ ነው ዲማንድ ማድረግ ያለባቸው። ከሚገባቸው በላይ ዲማንድ ካደረጉ ግጭት ይፈጥራሉ እንጂ ሰላም አያመጡም።